ይህ ካሜራ በተለይ ለአነስተኛ እርሻ ቦታ፣ ለኮንስትራክሽን ሳይት እንደገና ደግሞ ለመጋዘን ወይንም ደግሞ ግቢ ሆኖ ጀርባው ላይ ሰፋ ላለ ቦታ ለሚሆን ዋይፋይ ለማይደርስበት ቦታ የሚሆን ካሜራ ነው። ሪዞሉሽኑ 2K ሲሆን እና ደግሞ PTZ ወይንም ደግሞ ካሜራው 360 ዲግሪ ተሽከርካሪ ነው። ሁለት የኔትወርክ አማራጭ አለው። አንድ 4G ሲም ካርድ ይቀበላል ወይንም ደግሞ RG45 ኢንተርኔት ኬብል በመጠቀም ካሜራውን መጠቀም ይቻላል ማለት ነው። ሁለት አይነት አላርም አለው። የድምጽና የላይት አላርም አለው። እንደገና ካሜራው በጨለማ ላይ ከ20 እስከ 30 ሜትር ድረስ ዲቴክት ማድረግ ይችላል፣ የሰውና የመኪና እንቅስቃሴ ማለት ነው። ሜሞሪ ካርድ ይቀበላል። የቀረጸውም የትም ቦታ ሆነን እኛ መመልከት እንችላለን። ይህ ካሜራ እንግዲህ መካተል የምትችሉት በስልካችሁ ወይንም ደግሞ በፒሲ ነው። ካሜራው ሜሞሪ ካርድ ይቀበላል። የቀረጸውን እኛ በስልካችን የትም ቦታ ሆነን መመልከት እንችላለን ማለት ነው። ካሜራው እንቅስቃሴ ሲያገኝም ወደ ስልካችን መልእክት ይልክልናል ማለት ነው። ይህን ሲም ካርድ የሚቀበለውን ካሜራ ከፈለጋችሁ ፕሮፋይል ላይ ባለው ስልክ በመደወል ማግኘት ይቻላል።